እንኳን አንድ ቀን አልተከዙ ታጋዮቻቸው እየጨፈሩ ነው የሚሰውት ደስ ይያላቸው ነው የሚሰውት ወደ ሰበሩ ዜና ስገባላችሁ ምሌ ተጨብጣለች በቃ 100% ያ እንግዲህ እንደተለመደው በብልጽግና በኩል ያለውና በአህዳውያን በኩል ያሉ አክቲቪስቶች እንደተለመደው ይሏቸዋል ሚሌ ይገባሉ እንጂ አይወጡም ሲጀመር የገባ ነው ልንወጣ አይደለም ቲዲኤፍ የገባው ሊወጣ አይደለም በተጨማሪም ደግሞ ሌላው ሰበር ዜና በኦኤልኤና በቲዲኤፍ ጥምር ጦር ሰንበቴን በእለተ ሰንበቱ ነፃ ወጣለች እለተ ሰንበትና ሰንበቴ ተገናኝተዋል እለተ ሰንበትና ሰንበቴ ተገናኝተዋል ኦኤልኤና ቲዲኤፍ ተገናኝተዋል ስለዚህ የማይሰራ ተአምር የለም ጠብቁ በቃ ብቻ መጠበቅ ነው እኔ አሁን በዚህ ማዕከል የአብይ አህመድ መንግስት ፊትለፊት የሚጋፈጡትን የትግራይ ኃይሎችንና የኦሮሞ ኃይሎችን ወይም የኦሮሚያ ነጻነት ሰራዊትና የትግራይ መከላከያ ሰራዊትን ፊትለፊት ከመጋፈጥ እነሱን ሊያግዙ ይችላሉ በሚል አዲስ አበባ ላይ ብዙ ጊዜ የኦሮሞ አይነገርም ለምን እንደሆነ አልገባኝም አዲስ አበባ ላይ ከሚታፈሱ ከሚረሸኑ ከሚዋከቡ ህዝቦች እኩል ባለው ደረጃ የትግራይና የኦሮሞ ልጆች ናቸው አዲስ አበባ ላይ እንደመጤ እንደባይተዋር ተቆጥረው እንደ ወንጀለኛ ተቆጥረው ወቦ ፍንፍንደን ሲረግጥ ሰፖርት ያደርጋሉ በማለት ብቻ የኦሮሞ ተወላጆች እየታፈሱ ነው በተለይ አስምሌት ያልሆኑ ኦሮሚኛን ያረሱ ኦሮሞነትን ያረሱ የአዲስ አበባ ተወላጆች ራሳቸውን በአማራነት የማይገልጹ የአዲስ አበባ ተወላጅ ኦሮሞዎች እንደ ጉድ እየተረሸኑ ነው እንደ ጉድ እየታፈኑ ነው መጋዘኑ እየሞላ ያለው በትግራይ ተወላጆችና በኦሮሞ ተወላጆች ነው ብዙ ጊዜ ግን የሚነገረው የማን ነው የትግራዩ ነው ችግር የለውም ስቃያችን ነው ብለው አብረው ቆመዋል የትግራይ ስቃይ የኦሮሞ ስቃይ ነው እስካሉ ድረስ የኦሮሞ ስቃይ ባይነገርም ችግር የለውም ግን እኩል ቢነገር ደግሞ መልካም ነው አዲስ አበባ ላይ ብታምኑም ባታምኑ የምሬን ነው ማለት በእኩል ደረጃ በሚባል ደረጃ እየተዋከበ ያለው ሁለቱ ብሔር ነው እስከ መቼ ጊዜ ይፈታዋል እኔ አሁንም ምለው አዲስ አበባ ዙሪያ ምሽግ እየቆፈረ ነው በነገራችን ላይ ለወቦ ትልቅ የሆነ ወጥመድ አዘጋጅቶለት ነበር ወቦን የሳለው አብይ አህመድና አህዳውያን የሳሉት ምንድነው እንደ ሌንጮለታው ዘመን አይነት ትውልድ የሚመራው ወቦ ያለን የመሰላቸው ዛሬዎቹ እኮ ጃልማሮ ስማርት ነው አሁን እነሱ የገቡት እንደምንም አዲስ አበባ እንዲገቡ አድርገን ከዛም በኋላ ሬሳቸውን መንገድ ለመንገድ እየጎተትን እናዋርዳቸዋለን አይነት ነገር ነው እንደዛ የሚባል ነገር የለም የወቦ ኦፕሬሽን በስማርቶች የሚመራ አዲስ አበባ ዙሪያዋን የሚያጸዳ አንተን ባንድ የጉርጓድ ውስጥ የሚከት ኦፕሬሽን ነው የሚያደርገው በነገራችን ላይ አዲስ አበባ ላይ ምሽግ እየቆፈረ ነው አብይ አህመድ መሸሽ የሚባል ነገር የለም እስካሁን ባለው አቋሙ መሸሽ የሚባል ነገር የለም ኦኬ አብይን መውደድ ትችላላችሁ ይላፍ አብይ አህመድ ምናምን የምትሉ ሰዎች ወደዱት ምንም ችግር የለውም ግን እስከ መጨረሻው ውዴታችሁ እስከ መጨረሻው ይሁን በአዲስ አበባ ትልቅ መከራ ይዞባት እየመጣ ነው ከራሳቸው አንደበት እንደሰማችሁትም የትግራይ ኃይሎች ወደ ትግራይ አህዳዊው በአየር በመድር ተረባርቦ ተደምሮ መደመር የሚባለው ተግባር የተፈጸመው የት ነው ትግራይ ላይ ነው ሻቢያ ሶማሊያ ኢትዮጵያ የአማራ ልዩ ኃይል በሙሉ አቅሙ እንደ ህዝብ ሊወሯቸው ሲሄዱ አቅማቸው ለወረራ ከመጣው ኃይል ጋር ከብዛቱ ጋር ስለማይመጣጠን ይዞት ከነበረው መሳሪያ ጋር ስለማይመጣጠን ማድረግ የነበረባቸው ምንድነው እያንዳንዱን ከተማ ለቆ መውጣት ነበር እያንዳንዱን ከተማ ከአድዋ ከሽሬ ከሁመራ ከእያንዳንዱ ከተማ ከመቀሌ እያንዳንዱ ከተማ ለቆ መውጣት ነው ምክንያቱም ከተማ ላይ የሚደረግ ጦርነት ህዝብ በብዛት ተጠቅጥቆ የሚኖርበት አካባቢ ስለሆነ ህዝቡን ይማግደዋል ከተማውን ያወድመዋል ብለው ስለሚያምኑና ስለሚያውቁ የከተማ ጦርነት አዋጭ እንዳልሆነም ስለሚያውቁ በበሰሉ በተማሩ በጦርነት ሳይንስ በመጠቁ ጀነራሎች የሚመራ ሰራዊት ስለሆነ
ከተማን እየለቀቀ ነው የወጣው። አብይ አህመድ ሰተት ብሎ ከመግባት ውጪ ተዋግቶ የያዘው አንድ የትግራይ ከተማ አልነበረም። ይህንን ያደረጉት ለምንድን ነው? ያለውን ኃይል ዳር ወጥተው ካዳከሙ በኋላ መልሰው እንደሚቆጣጠሩት እርግጠኛ ነበሩ። ለቀወጡ ኦፕሬሽኖችን አደረጉ። ከተሞችን ድጋሚ ከዳር ያለውን አጽድተው ከተሞችን ወደ መቆጣጠር ገቡ። ትግራይን ከመቆጣጠር አልፎ አማራ ክልልን አጋምሰውታል ብቻ አይደለም፣ 1/3 ይዘውታል። 1/3 ወሎን ሙሉ በሙሉ ጎንደርን በከፊል ጎጃምን በከፊል ይዘውታል። ሸዋን በከፊል ይዘውታል። አስቡት፣ ከ1/3 በላይ ነው የያዙት። እንደው ግማሽ በግማሽ መያዝ ችለዋል በአሁኑ ሰዓት። ይህንን ያደረጉት የከተማ ውስጥ ጦርነትን ምርጫቸው ባለማድረግ ሀታ አማራ ክልል ላይ ራሱ የከተማ ጦርነት አያደርጉም። አብይ አህመድ ደሴ ላይ የከተማ ጦርነት ሞክሯል፣ አድርጓል። ወልዲያ ላይ አድርጓል። መድፍ ደቅኖ ወደ ውጭ ሲተኩስ ነበር። ያንን ሁሉ በጥበብ በስልት አክሽፈው ገብተው ከተማ ላይ ጨብጠዋል። አሁን ይህንን ደሴ ላይ ያልተሳካለትን፣ ወልዲያ ላይ ያልተሳካለትን የከተማ ጦርነት፣ ቆቦ ላይ ያልተሳካለትን የከተማ ጦርነት፣ ሀይቅ ላይ መርሳ ላይ ያልተሳካለትን የከተማ ጦርነት አዲስ አበባ ላይ ለማድረግ ከፍተኛ ዝግጅት ምሽግ ቁፈራ ምናምን እየተደረገ ነው። ይሄ ከማንም በላይ ማውገዝ ያለበት የአዲስ አበባ ህዝብ ነበር። ምን ታደርገዋለህ? አሁንም ለአዲስ አበባ ህዝብ አሁን የምለው ነገ እንደምታለቅስ አውቃለሁ። አብይ አህመድ የመጨረሻ ምሽጉ አንተ ነህ። ለቅ ያልወጣም ብለ ምክንያቱም ለቆ ከወጣ እንኳን ለጊዜው አገር ለቆ ቢወጣ እንኳን በኢንተርፖል ተቀፍድዶ ወደ ፍርድ ይቀርባታል። እንደ ደርግ እንደ ሌሎች መንግስቶች ውጭ ሀገር ሄዶ በሰላም የመኖር እድል የለውም። መማጦ ጨርሶታል። ምዕራባውያን አግባብተው ውጣ ቢሉትም አልወጣም ያለው ከወጣ በኋላ ለፍርድ እንደሚያቀርቡት ያውቃል። የሰራው ኃጢአት የትም ሀገር ሄዶ እንደማይኖረው ያውቃል። ስለዚህ ራሱን ለማዳን ነው ይሄን ሁሉ ጥረት የሚያደርገው። ለኢትዮጵያ ተጨንቆ አይደለም፣ ለአንተ ተጨንቆ አይደለም። አሁን አንተ የምትጨፍርለት ራሱ ለአንተ ተጨንቆ አይደለም። እኔ የመናገር ግዴታ ስላለብኝ እንጂ ለአንተ አላዝንልም። ግን በኋላ ስታለቅስ ለምን አብራኝ አላለቀስክም እንዳትለኝ ዛሬ እነግርሃለሁ። የአዲስ አበባ ህዝብ ላይ ትልቅ ጣጣ ትልቅ መከራ ይዞበት እንደሚመጣ እርግጠኛ ነኝ። ምናልባት እንደ ደሴ እንደ ወልዲያ እንደ ሌሎች ከተማዎች በብልሃት ከባድ መስዋዕትነት ከብለው ህዝቡን ሊታደጉ ይችላሉ ብዬ አምናለሁ። ማን ቲዲኤፎች እንደ አብይ አህመድማ ከሆነ አብይ አህመድ ይሄ ሰው ጤነኛ አይደለም ሊሰከራም ይላል። አሁን በዚህ ሰዓት አሁን ይሄ ፊት ምኑ ነው የሰከረም ይመስለው ወይስ ጺሜን ስላልተላጨው ነው? አራት አጦሉብኝ ላውራበተው የሚጠቅማችሁን ነገር እየነገርኳችሁ እኮ ነው። በተለይ አዲስ አበባዎች የአዲስ አበባ ቤተሰብ ያላችሁ አዲስ አበባ ቤተሰብ ያሌለው ኢትዮጵያዊ የለም እኮ። አዲስ አበባ ማለት ከዛም ተለቃቅሞ ከመጡ ቤተሰቦች የተወለደ ማለት ነው። የዛ 7 ሚሊዮን የአዲስ አበባ ህዝብ ቤተሰብ በመላው ሀገሪቱ አለ። አዲስ አበባ ላይ ቤተሰብ ያሌለው ውጭ ዲያስፖራ የለም እኮ። አዲስ አበባ ላይ ቤተሰብ ያሌለው ኢትዮጵያ ውስጥ የትኛውን ቦታ ብትሄዱ የለም። ምክንያቱም አዲስ አበባ ውስጥ የሚኖሩ ህዝቦች ከዛም የተለቃቀሙ በኦሮሞ መሬት ላይ ያረፉና በኦሮሞ መሬት ላይ ኑሯቸውን ያሳረፉ ሰዎች ናቸው። ይሄ እውነት ነው። ሀቅ ነች። ሊያንቅ ይችላል፣ እዚህ ጋር ሊቆምብ ይችላል። ይውረድ አውርደው፣ ምንም ችግር የለው። እኔ አንድ የማምንበት ነገር አለ። የትግሬ መሬት የኔ መሬት ነው። የኦሮሞ መሬት የኔ መሬት ነው። ሀታ የአማራው መሬት ራሱ የኔ መሬት ነው። መጠቀም እችላለሁ የአገሪቱ ህግ በሚፈቅድልኝ መንገድ። ከሚፈቅድልኝ ውጪ ግን ከሄድኩ እሱ ነው ኃጢአቱ። አሁን አዲስ አበባ የሚኖረው ማህበረሰብ የራሱ መሬት ነው፣ የራሱ ቤት ነው፣ የራሱ ፕሮጀክት ነው፣ መኖር ይችላል። ግን ታሪካዊ ዳራውን ክዶ አስቸጋሪ ነው። ከዛ ከታሪኩ ባለቤት ከመሬቱ ባለቤት ጋር ሊስማማ አይችልም። ዞሮ አዲስ አበባ ላይ የሆነ ያለው ምንድነው? ዙሪያዋን ወቦ አሁን ኳላ ለሚመጣው ኃይል ለቲዲኤፍ እና ለኦኤልኤ አዲስ አበባ ዙሪያ ያሉ የኦሮሞ ነጻነት ሰራዊት አባሎች ኦፕሬሽን እያደረጉ ነው። አዲስ አበባ ላይ ጣረጋ እያደረጉ ነው። ቡራዩ ሰበታ ምናምን ኃይለኛ ውጥንቅጥ ሊነሳም ይችላል።
ኃይሌ በብልሃትም ደግሞ እዛ አዲስ አበባ ላይ ያለውን አህዳዊ ሽፍታ በብልሃት ሊያስወግዱትም ይችላሉ ወይም ደግሞ ብልሃቱን ሁሉ ደምስሶ ወደ ኃይል እርምጃ እንዲገቡ አድርጓቸው አዲስ አበባም አብይም አብረው ሊጠፉ ይችላሉ እኔ ትልቅ ስጋት አለኝ አዲስ አበባ ላይ ምክንያቱም አዲስ አበባ የመጨረሻ እድላቸው ነች ዛሬ ምሌን ሲቆጣጠሩ አፋር ላይ የኢትዮጵያን ጎሮሮ እንደዚህ እንዳያዙት ቢያውቁ አካባቢ አመድ ጎን አይቆሙም ነበር አዲስ አበባ ምናልባት ከዚህ በፊት 1 ሊትር ዘይት በ100 ብር ይገዙ ከሆነ ወደፊት በዚህ አንድ ወር ውስጥ ምናልባት 500 ብር ላይ ያገኙት ይችላሉ ሸቀጣ ነዳጅን ጨምሮ አብዛኛው ወደ ሀገሪቱ ከውጭ የሚገቡ ንብረቶች አብዛኞች የሚገቡበትን መስመር ጋማ ብለውታል በቃ ሌላ አማራጭ በድሬዳዋ አድርጌ እሱን አትሞክረው በመላው ኦሮሚያ የተበተነው የኦነግ ሰራዊት ይቀነድባቸዋል እነዛን ቦቲዎችን ማለት ነው ይልቅ ገንዘቡን አታዋክነው እጅ ስጥ የኔ ትልቁ ምክር ይሄ ነው እጅ ስጥ አሁንም አረፈደም ራስህን ወደ ቃልቲ ከዛ የምሰጡኝን ቅጣት ተቀበላለሁ ብሎ ማለት ነው ለዚህ አንተ ራሱን ለማዳን አብይ አህመድ የአዲስ አበባን ህዝብ መስዋዕት ለማድረግ የተዘጋጀበት መንገድ በጣም ያሳዝናል አሳዛኝ ነው የመጨረሻ ማለት ነው አዲስ አበባ ዛሬ አልታየው ወላሂ የምሬ ነው ማለት ነገ መሐመድ ከድር ምን ብሎ ነበር ትላለ የዛሬ አመት ወደ ትግራይ ስትወክስ ወደ ትግራይ ሆብለ ስዘምት ወደ ትግራይ ቄሱም ሼኩም ፓስተሩ አንድ ላይ መርቀ ሲሸኝ ይሄ ጦስ ተመልሶ ዞሮ አዲስ አበባ እንደሚመጣ ተናግሬያለሁ ወላሂ ላዚ አብዛኛው ሰው ምን ነበር ያሰበው በቃ አታ የፖለቲካ ተንታኝ ናቸው ሙጥቁ ናቸው ቢይ እንኳን የማከብራቸው ሰዎች አስተሳሰባቸው እጅን ታክል ሆነ አገኝቻቸዋለሁ ትግራይ ያለው ይደምሰስ እንጂ ሌላው ገለባ ነው ኦሮሚያ ያለውን ባጭር ጊዜ ውስጥ ደምስሷል እናጠፋዋለን ለኦፌኮና ለኦነግማ እኔ በቃለው እስከማለት ደረሱ ዛሬ አሁን በሚኒስቴር ደረጃ ተሾመው ኢትዮጵያ ላይ አብይ አህመድ የተሾሙ ሰዎች ጨምረን ይሄንን ሲናገሩ ነበር ትልቅ ቦታ ተሰጣቸው የነበሩ ሰዎች እና አበበ ገላው ራሱ ትግራይ ያለው ይደምሰስ እንጂ እዛ ጋር ያለው ሌላው ቀሪ ነው ነገር ገብስ ነው ይወቀጣ ነው ሲሉ ነበር ይሄ የደካሞች ስሌት ነው ጦርነት ትላንት የዛሬ አመት እንዳልኩትም ጦርነት ማሚያንሳውማ የትም ይነሳ የትም ያንን የተነሳውን ጦርነት ለማስቆም ግን በጣም ብዙ ዋጋ ተከፍሎ ባንዱ አሸናፊነት ሲሆን ነው አሸናፊ ለመሆን ደግሞ ከባድ ዋጋ ይከፈላል አሁን ብልጽግና እድል ቀንቶት ቢያሸንፉ እንኳን የከፈልነው ዋጋ ከባድ ነው ኢትዮጵያ ለ27 አመት የገነባችው ሰራዊት ንብረቱን ብቻ አይደለም የሰው ኃይሉንም ጭምር ነው አርጋ የበላችሁ ይሄ ጦርነት ያንድ አመት ጦርነት ለ27 አመት ኢትዮጵያ የገነባችው ወደ ታላቅነት ልትወስዷት አልነበረም ታላቅ ነበረች በአፍሪካ ሶስተኛ ደረጃ የነበረች ሀገር ነበረች በአፍሪካ በሚሊተሪ በሶስተኛ ደረጃ ግብጽና አልጄሪያን ቀጥላ ኢትዮጵያ ነበረች ዛሬ እርግጠኛ ሆኜ ነግራችኋለሁ አሁን ባለው ተጨባጭ ከኤርትራ በታች ነች ዛሬ ኤርትራውያን በጣም ይሄንን ዘፈን ቀደም የጋበስኳችሁን ዘፈን ሲሰሙ ለምንድን ነው እንትን የሚሉት የሚደናገጡት ሻዋደም ሲሰሎ አስመራ መጣለሎ ነገር ሲል የሚደናገጡት ለምን መሰላችሁ 110 ሚሊዮን ህዝብ ይዞ አብይ አህመድ የኤርትራን እርዳታ ጠይቋል ማንን ለመዋጋት ኦኤልኤንና ቲዲኤፍን ለመዋጋት የሶማሌ የተለያዩ ሀገሮችን ጥሪ አሁንማ አፍሪካዊ ለማድረግ ምዕራባውያን የሚያደርጉት ጦርነት ነው ጭራሽ ሀገር ውስጥ የሚደረገውን ጦርነት በነከለ ይረዳል ማለት አፍሪካውያን አብራችሁን ቆሙ አስቡት ለትግራዋይና ለኦኤልኤ ብቻ ለቲዲኤፍና ለኦኤልኤ ብቻ ያንን ሁሉ ኃይል ከተጠቀሙ በኋላ አሁን ደግሞ ምንድነው አፍሪካውያን ይደመሩልኝ
ኤርትራውያን ተስፋ የቆረጡት በምንድነው? ይሄ ሁሉ ግዙፍ ህዝብ ይዘ ኢሱ እንወዳለን፣ ኢሱ እናከብራለን፣ ኢሱዬ እናፈቅራለን፣ ሱዳንንና ግብፅን ጠብቅልን፣ ምታልን፣ እኛ አንተን እንወዳለን። እስቲ አስቡት 4 ሚሊዮን ህዝብ ያው አቅም ያሌላቸው እድሜያቸው የሻገቱ ህዝቦችን የያዘ ኢሳይያስን ይሄን ሁሉ ጡንቻው የፈረጠመ ወጣት የያዘ ሀገር ኢሱ ላይ መጀን ሲል እንዴት አይቆርጡ ተስፋ? ወጣቶች አሩጊቶችን ጠብቁን ብለው አደራ ሲጠይቁ እንዴት ታዲያ አሩጊቶቹ ኤርትራውያን ተስፋ አይቆርጡ? ለዛ ነው ይሄ ዘፈን አስመራ መጻላለው ምናምን ነገርና ጨርሻለሁ። ሰንበቴ ገብታለች። ያው ብዙዎቹ እና አጣይ ምናምን ያለውን ሰሞኑ ስለተናገር ነው። አሁን የዛሬው አዲሱ ነገር ሰንበቴና ምሊ ናቸው። ምሊ ደግሞ ትልቋ የአህዳውያን መሰበሪያ የህብራውያን አንገት ቀና ማድረጊያ ቦታ ነች። ኢትዮጵያ አንገቷ የሚታነቀው እዛ ጋር ነው። ኢትዮጵያ ስላችሁ የኛዋ ኢትዮጵያ አይደለችም እኮ የነብልጽግና ኢኮኖሚ የሚንቀሳቀስበት የሚገባ የሚወጣበትን መስመር ነው የዘጋነው። በነገራችን ላይ ሁለት ኢትዮጵያ ነው ያለው። አንዱ ኢትዮጵያ እንደኔና እንደናንተ የምናስበው ኢትዮጵያ ተግባር ላይ ያሌለው መሪ ያሌለው ወይም ደግሞ እንደ ሀገር ያልተደራጀው፣ ሁለተኛው ኢትዮጵያ ደግሞ ብልጽግና አሁን የሚመራት ብልጽግናውን ጦር የሚያዘምትላት ብልጽግናውን ወጣቱን ከየትም እየለቀመ ኢትዮጵያውያንን የሚወጋላት ኢትዮጵያ አለች። ያቺ ኢትዮጵያ ነች አንገቷ ተያዘው እና ምናልባት ሌላ አማራጭ ለመሞከር ይፈልጋሉ። በድሬዳዋ ምናምን አድርገው ነዳጆችን ምናምን ማስገባት ይፈልጋሉ። መከራ ነው። ያንንም ደግሞ ለማስቆም በመላው ኦሮሚያ ያለው ኦኤልኤ ጠንክሮ እንዲሰራ መስራት አለብን። በመላው ኦሮሚያ ያለው ኦኤልኤ እንዴት ያንን ነገር ማስቆም አለበት? ወደ ፍንፍኔ እንዳይቀርብ እንዳይደርስ የኦሮሞን ህዝብ በጅምላ ወደ ምታስራው ፍንፍኔ የትግራይን ህዝብ በጅምላ ወደ ምታስራው ፍንፍኔ ነዳጅ የተለያዩ ነገሮች እንዳይደርስ እንዴት ማድረግ እንዳለበት እኛ አይደለም እንናገረው፣ ራሱ ያውቃል። ግን ማስተዋወስ አለብን፣ እናስተዋውሳለን። እና ለማንኛውም ወሳኝ ድሎች ተመዝግበዋል። ሁሉ ነገር ደግሞ አይነገርም፣ የተጨበጠው ነው የሚነገረው። በነገራችን ላይ ያልተጨበጡ ሊጨበጡ ጫፍ የደረሱ አሉ። እሱ አይነገርም። መነገር አለበት ይነገራል፣ መነገር አለበት አይነገርም። እነናትናኤል መኮንን ብዙ ጊዜ የአብይ አህመድን ሰራዊት ብዙ ጊዜ ሲያስመቱት የነበሩት ራሳቸው ናቸው። በነገራችን ላይ አንዳንዴ እኮ ውለታቸውም አለብን። የምሬን ነው የምላችሁ። ከየት እንደሚነሳ ወዴት ሊሄድ እንደሚችል ወዴት ሊሄድ እንዳሰበ ምን አይነት ኦፕሬሽን ሊያደርግ እንዳሰበ አስቀድመው ሲነግሩን እንደዚህ አይነት ወታደራዊ ምስጢር በስንት መከራ ነው የምታገኘው? በስንት መከራስ መስዋዕትነት ከፍለ ያኔ ግን በፈላባቸው ሰዓት ላይ ወደ ትግራይ ግስጋሴ ላይ በነበሩበት ጊዜ ላይ እያንዳንዱን መረጃ ወታደሩ ከመንቀሳቀሱ በፊት ከከሌ ከሚባል ከፍተኛ ኮሎኔል ከከሌ ከሚባል ከፍተኛ የጦር መሪ ያገኘነው መረጃ ሰበር ዜና በዚህ ጋር ተነስቶ ወደዚህ እየሄደ ነው ምናምን ነገር እና ምርጥ መረጃዎች እኛ እንደነሱ ሞኞች አይደለንም። የሆነውን እንናገራለን። እየሆነ ያለውን ደግሞ ከዛ ጋር መልካም ፍቃዳቸው ሳይመጣ ወደዚህ አለቀውም ማለት ነው። ወዳጅ እንዲሰማው ችግር የለውም። ወዳጅ እንዲሰማ ብለህ ተናገርና ጠላት ይሰማና ይጠነቀቃል። የአዲስ አበባ ዙሪያው ኦፕሬሽን እየተነገረ ያለው ኦፕሬሽኑን እያካሄደ ያለው ኦኤልኤ በራሱ መግለጫ ስላወጣበትና ስለተናገረው ነው። ከዛም በኋላ እኛም በራሳችን መንገድ እዛ ጋር የሚደረጉ ስራዎችን እያጣራን ወደ ህዝብ ማምጣት የጀመርነው መጀመሪያ ፍንጩን እሱ ስለሰጠን ነው እንጂ ኦፕሬሽኖች ሳይጠናቀቁ ስለ ኦፕሬሽን አይነገርም። እና እየወጣችሁ
ኤርትራውያን የሚያለቅሱበትን ዘፈን ልጋብዛችሁና ቀስ ብላችሁ እየወጣችሁ ላይክ አድርጉ ፎሎ አድርጉ የፌስቡክ አዲስ ነው በነገራችን ላይ ትላንትና ነው የከፈትኩት አልহামዱሊላህ ቤቴ ባዶ ነበረ በባዶ ቤትማ አትቀመጥም ብላችሁ ቤቴን ሞልታችኋል የሞላ ነገር ሁሉ በእጃችሁ ይሁን ድሎት በእጃችሁ ይሁን አው ብቸኛ አትሁኑ አው ባይተዋር አትሁኑ ቤታችሁ ሲዘጋ ቤታችሁን የሚከፍት 100 በር ይኑራችሁ አው የተዘጋውን ቤት የሚከፍት 100 በር ይኑራችሁ ዘግተውብኝ ነበር እናንተም ብቸኛማ አትሁንም ብላችሁ መጣችሁ ገብታችኋል በሎሜ ኢማን ኦሽቱ 100 ብር ለቃውሽና ነው ፈጅ አምጫ አብልልሎጭ አምቢ ካርዶ ከብኩባውስ ወለ በሎ وفي